እንደው በእናንተ ዘመን ፍቅር ሰው ሲያዝ እንዴት ነበር የሚገልጸው? አው እኔ እሷንም እኮ አላየኋት መልካም ነገርን ስሩ። በእናንተ ጊዜ ወጣትነትና ፍቅር እንዴት ይታያል? ለእናቴ ጉቦ አትብሉ በደልኳችሁ የሚለው አማርጌ የሚያመሰግነው 500 ያኔ 500 ብር የለም በቁሎ ወስደን ሰጠንና ልጅቷ ይኸውና አብረን አርጅተን ለዚህ በቅተናል። ወይ መደበኛ ስራው ነው መጣለው መደበኛ ሆኜ መጣሁ። ስሞቱን ምናልነንና እኔ ስሜ ኤዳኦ ጋጆሮ ባላለው። እርሶን ስንት አመቶ ነው? አዎ 71 አመት 71 አመቶት ነው። እንግዲህ በዚህ 71 አመቶት አዎ ብዙ የህይወት ተሞክሮች ብዙ ለኛ የሚመክሩን ነገሮች በሙላት ይኖራልና አዎ እንደው እስቲ የወጣትነት ጊዜውን እንዴት አሳለፉ? ምን ይመስል ነበር የወጣትነት ጊዜ? እኔ የወጣትነት ጊዜ ያሳለፍኩት በዚህችው ሀገር ውስጥ ነኝ ያለፍኩት እና ከዚህ ተባርሬ ከዚህችው ከሻሸመኔ ጠፍቼ ወደ ሻመና ገባሁ። መንግስት 5 ሄክታር ሰጠኝ። 5 ሄክታር ሲሰጠኝ ገበሬ ማህበር የሆነ ወረዳ አስተዳደር ውስጥ ገባሁ። ሲገባ በቃ ረዶኝ። ግሬደር አለ፣ ሎደር አለ፣ ዶዘር አለ፣ እስካቫተር አለ፣ ገልባጭ መኪና አለ፣ ትንሽ ላንድ ሮቨር አለች። እሷን አቆሞ ዙራ ተቀምጧል። ለካ ይሄ ወረዳ አስተዳደሩ ከካናዳ ነው የመጣ። አሁን ህዝቡን እያደራጀ ነው። አሁን እኔ ከሱ ጋር ሆንኩ። እንደ አጋጣሚ ነው የሆንኩት። መሬቱንም ሰጠኝ። 8 ሰዓት ዶሮ ሲጮህ ስንነሳና ከአስተዳደሩ ጋር ነዳጅ እንቀዳለን፣ ዘይት እንቀዳለን፣ መኪና እናንቀሳቅሳለን። መጀመሪያ ዞሬን ጎማ ነው የምንመለከተው። ከዛ እንደዛ እያደረኩ መኪናም ተለማመድ፣ ትራክተር ተለማመድ። እዛ 1ኛ ካምፕ ይባላል፣ 2ኛ ካምፕ ይባላል፣ 3ኛ ካምፕ፣ 4ኛ ካምፕ መሬት ሰጡንና እንደ አጋጣሚ ሆኖ መሬት ስንሰራ ደርግ ይመጣል። ደርግ ሲመጣ አሁን እኔ ታጣቂ ያደረጉ ፍርድ ሹንጎን በተለይ ያደረጉ፣ ሊቀመንበርን በተለይ ያደረጉ። ከዛም በኋላ ገበሬ ማህበሩ እንደ አጋጣሚ ሆኖ ገበሬ ማህበር ተደራጀ። ገበሬ ማህበር ውስጥ እኔ ታጣቂ ሆኜ ሲሰራ እየሰራው ጦርነት ተነሳ። ጦርነት ሲነሳ ሌሎቹ ወደ ሰሜን ሄዱ፣ እኛ ወደ ደቡብ ሄድን። አሁን እኔ አዋሳ ወረዳ ውስጥ ነኝ ያለው። አሁን እዛ ታጣቂዎችን እየመረጥኩ አሁን ምናልባት ትምህርቱን እኮ ተማሪ ብዙ የለም፣ ጥቂት ናቸው። አሁን ያለው አንዳንድ 50 አለቃ እያደረግን ኃላፊ እያደረግን ምክትል ኃላፊ ጸሐፊ እያደረግን እንለቃለን በየቀበሌ። ከዛም በኋላ እንደዛ እያደረግን አሁን የሶማሌ ጦርነቱ በዛ ተነሳ። ከብት የቻልነው ከሽፍታ እጅ አስመለስ ነው። ከተመለስን በኋላ ወደዚህ መጣን፣ ወደ ሐዋሳ ስንመጣ ያ የሚመራ አማኑኤል ዱባሌ የሚባል አንድ ሰውዬው ነበር። በጣም ጎበዝ ሰው ነው። አሁን ያ አማኑኤል የአውራጃ ኃላፊ ነው። አፍኒ ብሎ ሲጠይቀው አንፉሞ ቆሊ ይላሉ። አሁን እሱ መልስ ከተመለሰ በጣም አዋቂ ሰው በቃ ጨብጭቦ ይነሳሉ። ስራ ነው የሚሰሩ ሁሉም። እንደዛ ይሆን እግዚአብሔር ረዳንና ከብቱን አስመለስንና ወደዚህ ስንመጣ ሻመና ተዘርፋ ቁጭ ብላለች። ቤተሰብም የለም። ከብቶቹንም ሲዳሞች ዘርፏል። ሻመና ጠፍታለች። እኔ ከሻመና ወደዚህ አሁን እያለቀስኩ አደርኩና ወደ ሐዋሳ ተመለስ። አሁን መንበሩ እንትን ወረዳ አስተዳደሩ እሱ አሁን የት ነው ኗሪነት የት ነው የምትኖረው ብሎ ጠየቀኝ። እዚህ ሐዋሾ ነው አልኩ። ሐዋሾ አመጣ። አሁን አንተ ወደ ውጭ ውጡ አሉና አሁን ተመካከሩ። አሁን
የታጠቁት ትጥቅ ለነሱ አስረከብ። አሁን ገንዘብ 500 ብር ሰጡኝ። ይሄ የወታደር ልብስ ለብሻለሁ። የወታደሩን ልብስና ኮፍያ ምናምን ተሸከምኩና አሁን ቱታ ውስጥ አደረኩና አንድ ወታደር ሰጡኝ። ወታደሩ ከአዋሳ ወደ አዲስ አበባ የሚሄድ ነው። ኦራል ነው። አሁን እዚህ አቦስቶ አወረደ። በሰላም ወደ ሀገሬ ገባሁ። እዚህ ወጣትነቱን አብዛኛው ወጣትነት በጉዞና የመንግስት ሂደት ውስጥ ነው ያሳለፉት። አዎ እንደገና ደግሞ እንደመጣው ተመረጡ። ፍርድ ሹንጎ 1 ዓመት ሰራው። 2ኛ ዓመት ደግሞ ሊቀመንበር ሆኜ ቀበሌ ውስጥ ሰራው። መንደራ 1ኛ መንደራ ይሄ ኖክ አካባቢ የሰራሁት እኔ ነኝ። 2ኛ መንደራም እዛ ሐዋሳ የሰራሁት እኔ ነኝ። አሰራሁትና ጨረስኩ። ሹፌር ፈለጉ። ሹፌር አውራ ጎዳና ሲፈልግ ገባው። ተወዳደር አለፉ። ወደ አውራ ጎዳና ገባው። ዛኔ በስደት ያደርጉ የነበረው የመኪና ለመመድ መደበኛ ስራው ነው መጣለው። መደበኛ ሆኜ መጣሁትና አውራ ጎዳና ሁሉ ኦፕሬተር አደረጉ። በቃ ወዲያውኑ ተቀየርኩና ወዲያው ሊቀመንበርነቱን ለምክትል አስረከብኩና ወደ ክብረ መንግስት ተቀየርኩ። ክብረ መንግስት ሰራው። እስከ በቃኝ ድረስ ነው ሰራው። ከክብረ መንግስት እስከ ነገሌ ቦረና ከተማ ድረስ ሰራው። ከዛ ተቀየርኩ። ወደ ባሌ ገባው። እንደዛ ሲመላለስ እድሜን ከጨረስኩ በኋላ አሁን መጨረሻ ላይ እግዚአብሔር ሲረዳኝ መጣሁ። አብዛኛው ወጣትነቱን ጉዞ በማድረግና የተለያዩ በመዞር ነው ያሳለፉት። ስለዚህ ሰፊውን ጊዜ በመዞርና በመስራት ነው ያሳለፉት ማለት ነው። እሱ ነው። እንደው ምናልባት በወጣትነት ጊዜው ይሄን ባደርግ ኖሮ ይሄን አድርጌ ቢሆን ኖሮ የምትሉትና ወይም እኔ ሰርቻለሁ እሱ አምቆጭበት ነገር የለም ምንም። ምክንያቱ ሻመናም ሰርቻለሁ። ሻመናም እኔ እግዚአብሔርን ነው የሚያመልከው። ሚሽን ነኝ። እኔ ጉቦ አልበላም። ነፃ ነው የምሰራው። ነፃ አገልግሎት ነው የምሰራው። ወደ ወጣትነት እንመለስና በእናንተ ጊዜ ወጣትነትና ፍቅር እንዴት ይታያል? አዎ ወጣትነትና ፍቅር ጽኖ እምነት ሲኖር ብቻ ነው። ወጣትነትና ፍቅር ጽኖ እምነት ሲኖርህ ብቻ ነው እንጂ ወጣትነት ብዙ ነገሮች እኮ አለ። ብዙ ነገሮች እምነት ከሌለ ክፋትም ይኖራል፣ ጥፋትም ይኖራል፣ መጥፎ መንገድ መሄድ ይኖራል። ግን ትልቁ ነገር ኢየሱስን መያዝ። እንደው በዚህ ዘመን አሁን ሁሉም ነገር ገለብ ነው ይባላል። በእኛ ዘመን አሁን እንደወደድኩሽ አፈቀርኩሽ ተብሎ አደባባዩን ሁሉ ይውልኝ የሚባል ነው። የምታየው ነገር አንዳንዴ ደስ የማይል ነገር ሁሉ ይታያል። እንደው በእናንተ ዘመን ፍቅር ሰው ሲያዝ እንዴት ነበር የሚገልጸው? ለሷ እንዴት ለማስረዳት እንዴት ይሆን ነበር? በእናንተ የነበረው ሂደት እንዴት ነበር? አይ ትልቁ ነገር እኮ አሁን ትልቁ ነገር ከፍቅር ነው የሚገኘው። ግን ብዙ ጊዜ በሩጫ ነው ያሳለፍኩት። እኔ እንደ እውነቱ ከሆነ በሩጫ ሊቀመንበርም ሆኜ ሲሰራ ሩጫ ነው። ወደዛም ስንሄድ ጦርነትም ሲካሄድ ሩጫ ነው። ይሄ አሁን ለምሳሌ ታጣቂ ሆኜም ሲሰራ ሾፌር ሆኜም ሲሮጥ ሩጫ ነው። በብዛት ጊዜውን ያሳለፍኩት በሩጫ ነው። ግን ሲመለከት ከኢየሱስ በስተቀር ከንቱ ነው ሁሉም ነገር። እንደው እንዴት አገቡ? ያገባው እንዴት? እርስዎ ብዙ ጊዜ ስራ ላይ ነው እና ምሮጡት? አዎ እኔ እሮጣለሁ። እኔ አላወኩም። እኔ አገባለሁ ብዬም አላወኩም። እና ይሄ ልጅ ሊጠፋ ነው ከእጃችንም ወጥቶ ሊጠፋ ነው ብሎ ይሄ በቁሎም የገዛ አጎቴ ነው። እኔንም ይዞኝ የወሰደ እሱ ነው። ያገባኝም እሱ ነው። እንደውም ገበራ ሁሉ የጨረሰኝ ገና ለማግባት ሲሄዱ ነው የታወቋት ማለት ነው። እሷንም አዎ እኔ እሷንም እኮ አላየኋት እና አሁን ባለቤቴ ናት። ይኸውና አብረን አርጅተን ለዚህ በቅተናል። እግዚአብሔር ይመስገን። በጣም ደስ ይላል።
አንድ ነገር ደግሞ የሚነግራቸው ለወጣቶች መልእክት የሚያስቀምጣቸው ነገር አለ። ምንድነው? ስልጣን ቢሰጣቸው እኔ አደራም የሚላቸው ነገር ቢኖር ክፉ አትስሩ፣ መልካም ነገርን ስሩ፣ ጉቦ አትብሉ። የምትበሉስ ማን ነው? የሚበላስ ማን ነው? ወንድማችን አባቶቼ ናቸው፣ እናቶቼ ናቸው። ወንድሞቻችን ጉቦ ማለት መልካም አይደለም። አደራ የሚላቸው ጉቦ አትብሉ። አሁን እኮ እንደዚህ የሆናችሁ እንደዚህ እየተነጋገራችሁ ተራሮጣችሁ ትልቅ ቦታ የምትደርሱበት ቦታ አለ። አሁን ለምሳሌ እዚህ ቀርቶ በዓለም ደረጃ እግዚአብሔር እኮ ይሰጣል። እግዚአብሔር ሲሰጣቸው ምን ማድረግ አለባቸው? ሰው ክፋት አለመስራት፣ መልካም ስራ በመስራት ለህዝብ አርአያ መሆን። በጣም እናመሰግናለን። እንደው በመጨረሻ የሚያመሰግኑት ወይም እንደው ይቅርታም መጠየቅ የሚፈልገው ሰው አለ ካሉ ሁለቱንም ይችላል። አዎ እኔ ይቅርታ አሁን በዓለም ላይ የሉም። ለእናቴ ትቻቸው እኔ ከልጅነቴ ሻመና ከመግባቴ በፊት ልጅ ሆኜ አባቴ የሉም፣ አጎቴ ናቸው ያሳደጉ እዚህ ሐዋሾ። አሁን እኔ ያኔ ልብም የለኝም፣ ፊደል ተማርኩት እንጂ ልብም የለኝም። ያኔ ጠፍቼ አውራ ጎዳና ገብቼ ሲሰራ እኔ በደልኳቸው የምለው ጌታ ይቅር ይበላቸውና እሳቸው አሁን እግዚአብሔር ፊት ነው ያሉት። እሳቸውን ትቼ ማገለገል ሲገባኝ እኔ ወዲና ወዳ ሲራሮጥ ከዓለም ተለዩ። አሁን ከደከሙ በኋላ ከመጣው በኋላ አሁን እሳቸው መናገርም አልቻሉም። ሳር እየነጩ ለኔ ሲሰጡኝ ነበረ። ጌታ ይቅር ይበላቸውና ነፍሳቸውን እግዚአብሔር ይማር እና እሳቸውን ነው ትንሽ ቅር የሚያሰኘኝ እንጂ ሌላ ነገር ሰርቻለሁ፣ ብዙ ነገሮችን ሰርቻለሁ። እግዚአብሔር ይመስገን። የሚያመሰግን ሰው ካለ አንድ ሰው አሁን እሳቸውም በዚህ ዓለም ላይ የሉም፣ አጎቴ ናቸው። እሳቸውን በጣም አድርጌ የሚያመሰግነው እኔ ልጅ ሆኜ ማግባትም አላወቅኩም። አባቴም የሉም፣ እናቴም ሞቱ። ከሞቱ በኋላ እኔንን ይዞኝ አሁን የአሁኑ ባለቤቴ አንድ ብቻ ነች። እሷን ለማግባት ከዚህ ወደ አዲሎ ለመሄድ 500 ያኔ 500 ብር የለም፣ ትልቅ ነው። አሁን ጋንጌ ናፉ አሉ። አሁን ገበራ አሁን ከዚህ አርሲ ክፍለ ሀገር አሰላ ሄዶ ከአሰላ ገዝቶ አምጥቶ ያቺ በቅሎ ወስደን ሰጠንና ልጅቷ አገባልኝ። እኔ እሳቸውን አመሰግናለሁ። እግዚአብሔር ነፍሳቸውን ይማርና እሳቸው ናቸው ፈቃደኛ ሆነው ሊያስተምሩ ወደው ልጆች ናችሁ። እስቲ ምክሬ እናንተን ከጠቀማችሁ ብሎ ምክራችሁ ስላካፈሉ እጅግ በጣም እናመሰግናለን። እንግዲህ ይህን መልእክት ለብዙዎች ይደርሳል፣ ብዙዎቹ እንደሚማሩ እንደሚታነጹ እርግጠኛ ነኝ። እናመሰግናለን። መልካም። እንግዲህ እናንተም አደራ የሚላቸው ነገር ቢኖር ይደርሳቸዋል። እኔ እንደሚደርሳቸው አምናለሁ። ምክንያቱም የስራ ሰዎች ስልጣን ላይ ጉብን ሳይሉ አይቀሩም። ስትሉ ግን ጉቦ አትብሉ፣ ክፋት አትስሩ፣ እግዚአብሔርን አስተውሉ። እግዚአብሔር ሩቅ አይደለም፣ እግዚአብሔር እዚህ ነው ያለው። እሱ ብቻ አደራ እላቸዋለሁ። እግዚአብሔር ከእናንተ ጋር ይሁን። እናመሰግናለን።